ሆቢዎችን ንገረኝ። ቀዳሚው እግር ኳስ ነው። ቡና ማፍላትም ያስደስተኝ ጀምሯል። በትርፍ ጊዜ ባሪስታ ሆኛለሁ። ጥሩ ባለሙያ የሆንኩ ነው። በህይወት አንድ ተጨማሪ ነገር የምታሳካ ቢሆን ምን ሊሆን ይችላል? ከአርሰናልና እንግሊዝ ብሔራዊ ቡድን ጋር ላሳካቸው የምችላቸውን ዋንጫዎች ሁሉ መውሰድ። በተጫዋችነት ዘመኔ ላሳካው የሚፈልገው ቀዳሚው ነገር ይሄ ነው። ሰላም የምትከታተሉት አቤል ጀቤሳ ኦፊሻል የዩቲዩብ ቻናል ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ዛሬ በስፋት የምንመለከተው ጉዳይ ደግሞ መግቢያው ላይ እንደሰማችሁት ወደ ቡካዮ ሳካ ያንደረደረናል። በአርሰናል ቤት ውስጥ እያሳለፈ ያለውን ህይወት፣ የእግር ኳስ ጅማሬውንና ሌሎች ጥልቅ ጉዳዮችን ይነግረናል። ከቃለ ምልልሱ ብዙ ሀሳቦችን እንረዳለን። ተከታተሉት። ከወደዳችሁት ላይክም እያደረጋችሁ ለብዙዎች እንዲደርስ አድርጉ። ቡካዮ ሳካ የአርሰናልን አካዳሚ የተቀላቀለው በ7 ዓመቱ ነው። አሁን 24 ዓመት ሞልቶታል። ከዋናው ቡድን የመጀመሪያ አሰላለፍ ስማቸው ከማይጠፋ ተጫዋቾች አንዱ ነው። በመድፈኞቹ ማሊያ 277 ጨዋታዎችን አከናውኖ 76 ጎሎች አስቆጥሯል። በአርሰናል ታማኝ ደጋፊዎች እጅግ ከሚወደዱ ተጫዋቾችም አንዱ ነው። አርሰናል በ2019 ለኤሮፓ ሊግ ፍጻሜ ሲደርስ የቡድኑ አካል ነበር። በ2020 የኤፍኤ ካፕ ዋንጫን አሸንፏል። የእንግሊዝ ብሔራዊ ቡድን በሁለት ተከታታይ የአውሮፓ ዋንጫ ለፍጻሜ ሲደርስም የእርሱ አስተዋጽኦ ቀላል አልነበረም። ሳካ ዘንድሮ በስኬቱ ላይ ተጨማሪ ነገር ለማከል እየሰራ ይገኛል። መድፈኞቹ በፕሪሚየር ሊግ የደረጃ ሰንጠረዥ ካናት ተቀምጠዋል። ከ2004 በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ለማንሳትም በመንደርደር ላይ ናቸው። እንግሊዛዊው በኤምሬትስ ለተጨማሪ ዓመታት የሚያቆየውን የኮንትራት ማራዘሚያ እንደሚፈራረም ክለቡ እርግጠኛ ሆኗል። አሰልጣኝ ሚኬል አርቴታም ይህንኑ የሚያጠናክር አስተያየት ሰጥቷል። ከኛ ጋር መቀጠል እንደሚፈልግ አውቃለሁ። እጅግ ጤናማ የጠበቀ ግንኙነት አለን። በክለቡ እያደረገ ያለውን ድንቅ ጉዞ እንዲቀጥል እንፈልጋለን። በዚህ ክለብ የራሱን አሻራ የማኖር እድሉም የሰፋ ነው ብሏል። ቡካዮ ሳካ ከኬሊ ሶመርስ ጋር ባደረገው ቃለ ምልልስ ብዙ ነገር አጫውቷታል። ለአርሰናል ያለውን ፍቅር፣ ከእግር ኳስ ውጪ ስለሚያሳልፈው ህይወትና የተዋጣለት ባሪስታ ለመሆን ስላለው ተስፋም አውግቷታል። ቃለ ምልልሱን እንደሚከተለው አሰናድተነዋል። እግር ኳስን ለምን መረጥክ? እግር ኳስ የደስታዬ ምንጭ ነው። ስለ እግር ኳስ ካወቅኩበት ጊዜ ጀምሮ ማድረግ የምፈልገው ብቸኛ ነገር እግር ኳስ ተጫዋች መሆን ነበር። በሌላ የህይወት መንገድ ልትጓዝ የምትችልበት እድል ነበር? እንዲህ ያለ ነገር ወደ አእምሮ የመጥቶ አያውቅም። ምናልባት ወላጆቼ ሌሎች አማራጮችን ሳያስቡ አልቀሩም። ሁልጊዜ ፕላን ቢ፣ ሌላ አማራጭ እንዲኖረኝ ለማድረግ ይጥራሉ። እኔ ግን ከእግር ኳስ ውጪ የማስበው አልነበረም። በእግር ኳስ ተጫዋችነት የመጀመሪያ ተወስታ ምንድን ነው? በጓሯችን ከወንድሜና አባቴ ጋር እንጫወት የነበረበት ጊዜ ፈጽሞ አልዘነጋውም። ብቻዬን ሁለቱን ገጥማቸው ነበር። በዚያ ዕድሜ እንኳን ከታላላቆቼ መጫወት ያስደስተኝ ነበር። ሽንፈት አልወድም። በጸጋ መቀበል አይሆንልኝም። አለቅሳለሁ፣ እነጫነጫለሁ። ይህ እንግዲህ በለጋ ዕድሜ የሆነ ነው። በልጅነቴ ስትል ስንት ዓመት የሆነ ነበረ? 4 ወይም 5 ዓመት ቢሆነኝ ነው። ለመጀመሪያ ጊዜ የተጫወትክበትን ቡድን ታስታውሰዋለህ? ግሪንፎርድ ሴልቲክ ይባላል። እያንዳንዱን ነገር አስታውሳለሁ። የማሊያውን ቀለምም ሆነ የጨዋታዎቹን ዝርዝር ጉዳዮች አስታውሳለሁ። ማሊያው አረንጓዴና ነጭ ስትራይፕ ነበረው። የሴልቲክን የሚመስል ሎጎም ነበረው። የምንጫወተው በአካባቢያችን ባለ ሜዳ ነበር። ጫማችን ጭቃ በጭቃ ይሆናል። ጭቃውን የምናራግፈው ዛፍ ላይ መታ በማድረግ ነበር። የተዋጣለት እግር ኳስ እንጫወት እንደነበር ትዝ ይለኛል። ሁሉ ነገር ይታወሰኛል። የህይወቴ እጅግ ወሳኝ ምዕራፍ ነው። አጣጥሜዋለሁ። ቡድኑን የተቀላቀልከው በስንት ዓመት ነበር? ምናልባት 6 ዓመት ቢሆነኝ ነው። ጥሩ እግር ኳስ ተጫዋች ሆናለሁ ብለህ ማሰብ የጀመርከው መቼ ነበር? ትሁት መሆን ጥሩ ነው። ጥሩ ተጫዋች እንደሆንክ ማሰብ ግን ግብዝነት አይደለም። ከልጅነቴ ጀምሮ እንደዚያ ነበርኩ። በእርግጥ ይሁነኝ ብዬ ያስብበት አላውቅም። በልጅነት የምትጫወተው በየትኛው ቦታ ላይ እንደነበር ታስታውሰዋለህ? የተፈጠርኩት የመስመር ተጫዋች ሆኜ ነው ማለት እችላለሁ። የተጫወትኩበት የመጀመሪያ ቦታ ያ ነው። የምሰለፈው ግን በግራ መስመር ነበር። የሁል ጊዜ ፍላጎት ለአርሰናል መጫወት ነበር አይደል? ለአርሰናል ልትፈርም እንደምትችል ያወክበት አጋጣሚ ታስታውሰዋለህ? እንደተመለመልኩ የነገረኝ አባቴ ነው። በወቅቱ መንገዱ የተለየ ነበር። መልማዮች በተለያዩ አካባቢዎች የሚገኙ ቡድኖችን በስፍራው እየተገኙ ይመለከታሉ። እናም ለአባቴ ካርድ ሰጡት።
ደውልልን የሙከራ ጊዜ እናመቻችለታለን አሉት። ለሙከራ ወደ ሄል ኢንድ የመጣሁበትን የመጀመሪያ ጊዜ አስታውሳለሁ። ምንም አይነት ፍርሃት አላደረብኝም። ኳስ ልጫወት ነው በቃ አዝናናለሁ ብዬ ያሰብኩ። ጥሩ ተንቀሳቀስኩ። እንደሚመስለኝ ሙከራውን ያደረኩት በቢ ቡድን ነበር። ጥሩ ስለተጫወትኩ ወደ ኤ ቡድን አሸጋገሩኝ። ከዚያች አጋጣሚ በኋላ የአርሰናል ተጫዋች ሆንኩ። ያንተ ፍላጎት ለአርሰናል መጫወት ብቻ ነበር? በእርግጥ በዚያ ዕድሜ ብዙውን ውሳኔ የሚያስተላልፉት ወላጆች ናቸው። ልጆች ስለነበርን እንዲህ አይነቱ ነገር ውስጥ አንገባም። አባቴ እንድትጫወት የምፈልገው በአርሰናል ነው አለኝ። እኔም ተስማማሁ። አርሰናል ለምን የአባት ምርጫ ሆነ? በአርሰናል እምነት ነበረው። መንገዳቸውን አምኖታል። ደግሞም በግልጽ ይታይ ነበር። ያንን በተጫዋቾች እድገት መመልከት ይቻላል። ደግሞ የቡድኑ አሰልጣኝ አርሰን ቬንገር ነበሩ። ፈረንሳዩ ለአካዳሚው ምሩቆች እድል በመስጠት ይታወቃሉ። ቡድናቸው የሚጫወትበት መንገድም ድንቅ ነበር። እነዚህ ሁሉ ነገሮች ቀልቡን የገዙት ይመስለኛል። የአርሰናል ደጋፊ ሆኖ ለአርሰናል መጫወት የተለየ ስሜት ይኖረው ይሆን? ህልምን እውን ማድረግ ነው። ስታዲየም እየገባ አርሰናል ያደረጋቸውን ጨዋታዎች ለተመለከተ አሁን በተራው ሜዳ ላይ ሲጫወት ሌሎች ሲመለከቱት ምን አይነት ትርጉም ሊሰጠው እንደሚችል መገመት አያዳግትም። የቤተሰብ አባላት በፊት የሚያወሩት በአርሰናል ቡድን ውስጥ ስለነበሩ ሌሎች ተጫዋቾች ነበር። አሁን ስላንተ ያወራሉ። ብዙ ነገሩ አጋጣሚውን ውብ ያደርገዋል። ከፍተኛ ተጽዕኖ ያሳረፈብህ የቀድሞ አሰልጣኝ ወይም ደግሞ የቡድን ጓደኛ ማን ነው? ከባድ ጥያቄ ነው። ሁልጊዜ ግን ስለ ዴቪድ ሉዊዝ እና ፒየር ኤሜሪክ ኦባሜያንግ አወራለሁ። ሁለቱ ብዙ አግዘውኛል፣ ድንቅ አቀባበል አድርገውልኛል። ስለሆነም እነርሱ ጀግኖቼ ነበሩ። ስቴዲየም ገብቼ ሲጫወቱ እመለከታቸው ከነበሩ ተጫዋቾች ጋር የምጫወትበት እድል አገኘው። እነዚህ ተጫዋቾች ደግሞ በእጅጉ አገዙኝ፣ ምክር ለግሰውኛል፣ በራስ መተማመኔንም ከፍ አድርገውታል። እስኪ ሳካን የበለጠ እንወቀው። ሙሉ ስምህን ንገረን። ስሜ ቡካዮ ሞሰስ አዮይንካ ቴሚዳዮ ሳካ ይባላል። ይህ የሆነው የዘር ሐረግ ከናይጄሪያ ስለሚመዘዝ ነው አይደል? ትኮራበታለህ? በጣም ያኮራኛል። ሁለቱም ወላጆች ያደጉት በናይጄሪያ ነው። ስለሆነም ብዙዎቹን እሴቶቻቸውን አውርሰውኛል። ትምህርት ላይ እንዴት ነበርክ? በትምህርቴ ጎበዝ ነበርኩ። የሚሰጡንን የትምህርት አይነቶች በሙሉ በሚገባ ገነዘብ ነበር። ጥሩ ተማሪ ነበርኩ። ከጨዋታ በኋላ የምታናገረው የመጀመሪያው ሰው ማን ነው? እንደ ስሜቴ ይወሰናል። ብዙ መደዋወል የምወድ አይነት ሰው አይደለሁም። ብዙውን ጊዜ ለወንድሜ የጽሁፍ መልእክት እልክለታለሁ። በተለይ ስናሸንፍና ጎል ሳስቆጠር ብዙ መልእክቶች ይደርሱኛል። የእንኳን ደስ ያለህ መልእክት ይጎርፋል። ጥሩ ነው እንደዚህ መሆኑ። ሆቢዎችን ንገረኝ። ቀዳሚው እግር ኳስ ነው። ቡና ማፍላትም ያስደስተኝ ጀምሯል። በትርፍ ጊዜ ባሬስታ ሆኛለሁ። ጥሩ ባለሙያ የሆንኩ ነው። በተጫዋችነት ዘመን የምትኮራበት አጋጣሚ የቱ ነው? አሁን የደረስኩበት ቦታ፣ ያደግኩበትን ሁኔታ መለስ ብሎ ለተመለከተ እና ያለፍኩበትን ውጣ ውረድ አሁን ከደረስኩበት ቦታ ጋር ላነጻጸረ አሁን የደረስኩበትን ቦታ እንዳከብረው ያደርገኛል። በሕይወት አንድ ተጨማሪ ነገር የምታሳካ ቢሆን ምን ሊሆን ይችላል? ከአርሰናልና እንግሊዝ ብሔራዊ ቡድን ጋር ላሳካቸው የምችላቸውን ዋንጫዎች ሁሉ መውሰድ። በተጫዋችነት ዘመኔ ላሳካው የሚፈልገው ቀዳሚው ነገር ይሄ ነው። በሕይወት አንድ ተጨማሪ ነገር የምታሳካ ቢሆን ምን ሊሆን ይችላል? ከአርሰናልና እንግሊዝ ብሔራዊ ቡድን ጋር ላሳካቸው የምችላቸውን ዋንጫዎች ሁሉ መውሰድ። በተጫዋችነት ዘመኔ ላሳካው የሚፈልገው ቀዳሚው ነገር ይሄ ነው።